ያ ሰላም ለሙእሚን ስኬታማ የሚሆነው ግቡ ጎሉ የህይወቱ መጨረሻ ፍጻሜው የሚያምርለት ሙእሚን ተሳካለት የሚባለው ከጀሃነም ሩቆ ወደ ጀነት ሲገባ ነው። ውዱ ነብያችን አለይሂ ሰላቱ ወሰለም እንዲህ ብለዋል። አላሁ ሱብሓነሁ ወተዓላ በኢፍጣር ወቅት ላይ በረመዳን በኢፍጣር ወቅት ላይ ከጀሃነም ሁሌ ነፃ የሚላቸው ሰዎች አሉ። እና የኔና አንተ ስኬታማነት የሚወሰነው ከጀሃነም ርቀን ወደ ጀነት ስንገባ ነው። በኢፍጣር ሰዓት አላህ ከጀነት ከሚገቡት ከጀሃነም ከሚራቁት ከስኬታማዎቹ ሰዎች እንዳደረገን ኢፍጣር ወቅት ላይ ዱዓ ልናደርግ ይገባናል። ወሰላሙ አለይኩም።